ሃይ ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሰላም ነኝ። እንግዲህ ዛሬ ከብሳ ሰርተናል። የሰተወይቱ ወንድሞች ነበሩ። ከብሳ ሰርተን እንግዲህ ተራፊውን እንደዛ አደርገዋለሁ። የሚፈልግ ካለ ይበላሉ ማለት ነው። ደስ የሚል ከብሳ ነበረ። እጅሽ ይባረክ እድሜና ጤና ይስጥሽ ብዬ ይሄን ደግሞ እነናንና ቲማቲም እና ሽንኩርት አድርጌ ፈጭቼ ይሄ ነበር የሚባል ሰልሳ ማለት ነው። ከሩዙ ጋር የሚበላ ሰልሳ ምናምን አብሬ ፈጭቼ ነበር። አሜዚንግ እኔ አልበላሁም። እኔ ሰራው እንጂ አልበላሁም። ለምን ብትሉ ስደፋ ሳቃና ራሴን ረሳሁት። ጦሮ ባለሽ ጥሽታ ብያለሁ። ይሄ ደግሞ ክባ ይባላል። ክባ ለበን አለው። ይሄ ስንዴ ተፈጭቶ ቡርቁል ስንዴ ተፈጭቶ በውሃ ተነክሮ ሰንብቶ ዝም ብሎ ሙክኪል አይደለም። እንደዛ ተደርጎ ከዛ ተቦክቶ እንደገና ስሙ ይሄን የተሰራው ማለት ነው። ስንዴው በውሃ እንትን ይባላል። ይዘፈዘፍና ይሰነብታል። ከዛ ሙክኪል አለ። እዛ በኋላ እንዳጄና ያረጉታል። ከዛ የሆነ ነገር ይጨምሩበትና ክባ ይሰሩታል ማለት ነው። ስጋ ውስጥ እያረጉ ይሰሩታል። አሁን ይሄንን ብገምስላችሁ ስጋ አለው ማለት ነው። ውስጡ ስጋ አለው። ቆይ እኔ አሳያችኋለሁ። አሁን እንትን ልበልና አንድ እንትን ብዬ አሳያችኋለሁ። የተወሰነ ደግሞ ሰተወቱ በእጇ የሰራችው አለ እንደ ፈጣይ ረቀጥ ሆኖ በራሷ በዶቄት ማለት ነው። በፊኖ ዶቄት የሰራችው አለ። እንደዚህ አወጣውና ሰላጣ ውስጥ አስገባዋለሁ። ምክንያቱም ከለበኑ ጋር ይሄ ለበን ነው በነገራችን ላይ። ወይኔ ሳላሳያችሁ ለበኑን አያችሁት? አወፋፈሩ ይሄ ለበን ነው። ለበን ነው ማሮች፣ ለበን ታውቃላችሁ? እንግዲህ ሳውዲ ያላችሁ እኔ ኢትዮጵያ ያላችሁ አላውቅም። ሳውዲ ያላችሁ ነው የምለው። ኢትዮጵያ ወተት ነው፣ እርጎ ነው። እና አይዋ ወራሳያችሁ እንዴት እንደሆነ አዩት። ይሄ ስጋ አለው። አያችሁት? ስጋ አለው። በነገራችን ላይ በጣም ነው የሚጣፍጠው። ማለምን ሌላሽ እንደመስላችሁ ያው እኔ ያው የስጋ ችግር ስላለብህ ነው እንጂ ይሄ ለበን ነው። እዩት። እንዴት ላሳያችሁ? አይ ጀወይኔ እዩት። ይሄ ለበን ነው። ለበኑ ከሳት ጥዶ ልክ እኛ አይቤ እንደምንሰራው ሁሉ እነሱ ደግሞ እንደዛ አድርገው ሰርተውታል ማለት ነውና ይሄ ግን ጣመኝ ይሄ
ነገር ጣመኝ ለብላ እንዴ ዋው እንደዛ አድርጌ አይበላሽም። ሰላዛ ፍሬዘር ውስጥ ባረገው አይበላሽም ማለት ነው። ስለዚህ ካለ አይበላሽም። አበላሽብኝ እንትን ለበኑ ሳሙናውን አበላሽብኝ እና ይሄን በኋላ አሁን ትንሽ ጠፍጣፍ ይበልና ወደ እንትኑ አደርገዋለሁ ማለት ነው። በኪስ አድርጌ ፍሬዘር አደርገዋለሁ። ወይ አጀለኝ ወደቀው ነገርስ እና ማረት እላቸዋለሁ። ስራ ሳልጨርስ ምግብ አልበላም እያልኩኝ እኔ ራሴ በሞትኩኝ። ይህ ሞኝነት ነው። በነገራችን ላይ ጋይስ አሁን እኔ እንደዚህ ምግብ ስሰራ ወይ መንገራችሁ የወሬ ጥማት አለብኝ። ምግብ ስሰራ ማለት ነው እንደዛ አድርገን ሰርተን እጅሽ ይባረክ በቃ ውለጅ ክበጅ በቃ መረቃት ማለት ነው። እንግዲህ ሲመርቁ ታውቃላችሁ። እንዲህ በልተው ሰርተው ሰርተን በልተው ነገ ወይም ስልክ ተደውሎ ወይም ቤተሰቦቻቸው ጋር ወይም ከሆነ ነገር ጋር ሲያወሩ ስትሰሟቸው ወይ ጨው በዝቶበት ይላሉ፣ ወይ ውሃ በዝቶበት ይላሉ። ማርያምን እኔማ ማለት ነው ብዙ ቀን ስታማ ስደርስ በጣም ይገርመኛል። ማለት ያኔ ያህል ከሶፍራ ላይ በጣም ተመስግናችሁ በመጨረሻ ስትታሙ ምንድን ነው የሚሰማቸው? እኔ እግዚአብሔርን እኔ በራሴ የምተማመን ኮንፊደንስ አለኝ። ያኔ በጣም በስራዬ ጎበዝ ነኝ። 14 ዓመት ምግብና ጽዳት የሰራው ልጅ ነኝ እግዚአብሔር ይመስገን። ግን ያኔ ልምድ አለኝ፣ የምግብ መስራት ልምድ አለኝ፣ ሁሉንም የመስራት ልምድ አለኝ። እኔ ጽዳት ብቻ ህዝብ ቤት ነው ጽዳት ብቻ ብዬ መጥቼ ምግብ የሰራሁት እንጂ እኔ ስሄድ በ2005 እስከ 2008 በጽዳትና ምግብ ነው የምሄደው እና ጎበዝ ነኝ ልላችሁ ፈልጌ ነው። እና እኔ ምን እንደምሰራ ምን እንደማረግ ምን ያህል ውሃ እንደሚበቃው ምን ያህል ሩዝ የትኛው ሩዝ ውሃ በጣም እንደሚፈጅ የትኛው ሩዝ ውሃ እንደማይፈጅ ስለማቅ እኔ ራሴ አውቃለሁ። ሲጀመር እኔ የምሰራው ለእነሱ ጠሪቅ እነግራቸዋለሁ ማለት ነው። እና ምን ልላችሁ ፈልጌ ነው ትታማላችሁ። እኔ አንድ ቀን ሱፍራ ላይ በጣም መረቀችኝ። እናቷ መረቀችኝ። እንግዲህ እናቷ ያለች ወዲያ ነው፣ ግን በስልክ ተመረኩኝ። ከዛ በኋላ ወይ ጨው በዝቷል። ገና እኮ ማለት ነው ደራጁን አልወረድኩም እንደዛ ስታማ። ከዛ በኋላ አፈር ብዬ እኔም ወጥቼ መጣሁ ማለት ነው። እና በጣም አንዳንዴ መጥፎ አድርገሽ እንድትሰሪ ያረጉሻል። በቃ በራሳቸው በራሳቸው አፍ አንዳንዴ በቃ ጨው አድርገሽ ውሰጂው የሚለኝ ያለ፣ ውሃ ብዝተሽ በቃ ይሄ ረግረግ የሚል ሩዝ የለም እንደዛ አድርገሽ ውሰጂው የሚለኝ ነገር አለ ማለት ነው። እኔ ሩዝ ስሰራ ይሄ ፍሬው ማለት ነው ፍሬው እንትን ካላለ ደስ አይለኝም። ለብቻው እንደዚህ ፍርፍር ካላለ ደስ አይለኝም። እና እኔ ሩዝ ስሰራ እግዚአብሔር ይመስገን ራሱም ይለያል ማለት ነው። ፍሬው ለየብቻው ነው ያለ። በጣም በዛ ላይ ደግሞ የበሰለ ነው። ምክንያቱም ምን እንደምሰራ እኔ ነግሬያቸዋለሁ። እኔ 14 ዓመት እዚህ ምግብና ጽዳት ስለምሰራ የሩዝ እንግዲህ በአንድ ዓመት የሚለመር ነገር ነው። እንኳን 14 ዓመትን ያህል ምግብ መስራት የቻለ ሰው ማለት ነው። እና በጣም ይገርሙኛል አረቦች እንደዛ ሲሉ።
አልሙህም በራሳችሁ የምትተማመኑ ኮንፊደንስ ካላችሁ ምንም ይሉ ምንም ከለመዳችሁትና እናንተ ካላችሁት ወደ ውጭ አትሆኑ ማለት ነው። እናንተ በምትፈልጉበት ሰዓት በምትፈልጉበት ጊዜ መስራት ትችላላችሁ ለማለት ያህል ነው። እና አረብ አመሰገነ አላመሰገነ ግድ አይስጣችሁ። እሺ፣ ምክንያቱም አረብ ነው። ክሎሮክስ ላድርግበትና በደንብ አጸዳዋለሁ። ምክንያቱም ይሄ አዝ ውስጥ ያለው ውሃ ይሄድልኝ ትንሽ መሰለ እና ማረስ እላችኋለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ታውቃላችሁ የሀገሬ ልጆች ሼር ሰብስክራይብ አድርጉ እና ጎበዝ ጠንካራ ሆኖ ደግሞም በራሳችሁ የመዳምን ቤት እንደኛ በ14 ዓመት 15 ዓመት ቆዩ ጎበዝ ሁኑ። የራሳችሁን ስራ መስራት ልመዱ። ደህና ሁኑ። እወዳችኋለሁ፣ አከብራችኋለሁ።